ሰላም ሰላም የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን ቤተሰብ። ዛሬ ደግሞ አንዲት የቴክኖሎጂ ነክ ነገር ቪዲዮ ልሰራ ነው የተከሰትኩኝ። በተለይ ደግሞ ከዚህ ከዩቲዩብ ጋር ተያይዞ ብዙዎቻችን አውቀንም ሳናውቅም አንዳንዴ ሰዎችን ወይም ሰብስክራይበሮቻችንን ብሎክ እናደርጋለን ማለት ነው። እንግዲህ ብሎክ የተለመደ ነው። አንዳንዴ ቀለም ሰጠን ብለን ብቻ በተለያየ መልኩ ያው ይታወቃል ብሎክ ይደረጋል ሰው። በተለይ ደግሞ በጣም የሚከታተሉንን የሚያበረታቱንን ወዳጆቻችንን ሳናስብ እንዲሁ በድንገት ወይም በስህተት ብሎክ ካደረግን እንዴት ነው ከብሎክ ልናወጣቸው የምንችለው የሚለውን ነገር ነው ማሳያችሁ ማለት ነው። በሚከተሉት ሁለት ቀላል መንገዶች ብሎክ የሆኑባችሁን ሰዎች ከብሎክ እንዴት ማውጣት እንደምትችሉ አሳያችኋለሁ። ቀጥታ ወደ ቪዲዮ። እሺ የመጀመሪያው አንደኛው አማራጭ ወደ ዩቲዩብ አፕ ወይም ላይቭ ወደምንገባበት ቪዲዮ አፕሎድ ወደምናደርግባት አፕ ወይም ድህረ ገጽ ሳይን ኢን እናደርጋለን እዚች ጋር ማለት ነው። እሷ ጋር እንገባለን። በዚህ መልኩ እንገባለን ማለት ነው። ኦኬ ከዚያ ምንድነው የምናደርገው? ሰርች ባሩ አለች አይደል? እቺ የሆነ ነገር ቻናል ጽፈን የምንፈልግባት ምናልባት ይሄ የሚሆነው ምንድነው ያው ብሎክ ያደረግነውን ሰው ቻናል ካወቅ ነው። አሁን ይሄኛው የሚሰራው ግን እናውቀዋለን። ለምሳሌ ሰዎች ላይቭ ላይ ልንገናኝ እንችላለን በአንድ በሌላም ያው ቻናሉን እናውቀዋለን ማለት ነው ያንን ሰው። ስለዚህ የዚያን ሰው ቻናል እዚች ጋር መፈለጊያ ቻናሉ ላይ እዚች ጋር እንጽፍለታለን ማለት ነው። እዚህ ጋር እንጽፈዋለን። ለምሳሌ እንደ ምሳሌ ያው ኦሬዲ አለ እኔ እንኳን እንትኔ ላይ እስኪ አብራሪ ብዬ ልጻፍላችሁ ለእናንተ እንዲገባችሁ። አብራሪ ከዚያ ጋፕ እንስጠውና ቲዩብ በትክክል ነው እዚህ ጋር መጻፍ ያለብን እንዲመጣልን በትክክል ካፒታል ሌተርም ከሆነ ካፒታል መጀመሪያው እንዲህ የሆነ ነጥብም ካለ እንደዚያ ብቻ የቻናሉን ስም በትክክል መጻፍ አለብን ማለት ነው። አሁን በዚህ መልኩ መጣልኝ። ከዚያ ምንድነው የማደርገው? ወደ ቻናሉ መግባት ነው። ወደ ልጁ ቻናል መግባት ነው። ወደ ቻናል ማለት የቪው ቻናል የሚላል ወደሱ በዚህ መልኩ ይመጣልኛል። ዘን እዚህ ሶስት ነጥብጣቦች አሉ በስልካችሁ በስተቀኝ ገጽ የመጀመሪያ ጫፍ ላይ ማለት ነው። እዚህ ጋር አያችሁት? አሁን ሼር የሚል አለ፣ አባውት ቻናል የሚል አለ፣ ሃይድ ዩዘርስ ፍሮም ማይ ቻናል። አሁን ይሄ ሃይድ መጀመሪያውኑ ምንድነው ሃይድ ስላልሆነ ነው ብሎክ ማለት ነው። ይሄ ብሎክ ማድረግ ብፈልግ አሁን እዚህ ገብቼ ይሄን ሰው ብሎክ ማድረግ እችላለሁ። አስቀድሞ ብሎክ ሆኖ ቢሆን ኖሮ አሁን ምንድን ነበር የሚለኝ? አንሃይድ ዩዘርስ ፍሮም ማይ ቻናል ወይም አንሃይድ ወይም አንብሎክ ነበር የሚለኝ ማለት። ስለዚህ ዞሮ ዞሮ ይችን አንብሎክ የምትለዋን ነበር የምንነካ ማለት ነው። እኔ ግን አብራሪን ቀድሞ ሃይድ ስላላደረኩት በዚህ መልኩ መጥቷል ማለት ነው። ይሄ ነው የመጀመሪያው አማራጭ። የመጀመሪያው አማራጭ ይሄ ነው። እንመለሳለን። አንደኛውና ቀላሉ መንገድ ይሄ ነው። ምናልባት ደግሞ በዚህ ካልሆነላችሁ ደግሞ ምንድነው ክሮም ላይ ትገባላችሁ። የክሮም በተለይ የዩቲዩብ የራሱ ቻናል ላለው ሰው ቀላል ነው። ክሮም ላይ እንገባለን። የክሮም አገባብ እንደተለመደ ታውቁታላችሁ። እኔ ኦሬዲ ገብቼ ስለነበረ በቀላሉ የራሴን ቻናል ከፍቶልኛል ማለት ነው። ለሌሎቻችሁ ምናልባት መጀመሪያ ሳይን ኢን ለምታደርጉ ሰዎች በዚህ መልኩ በቀላሉ አይመጣም። ዴስክቶፕ ሞድ ላይ አድርጋችሁ ዩቲዩብ ስቱዲዮ የሚል ጽፋችሁ እዚህ ጋር ከዚያ ዩቲዩብ ስቱዲዮ ሰርች አድርጋችሁ የራሳችሁ የተለያየ ቻናል ደግሞ ካለ ምን ለራሱ አብሮ ካላችሁ የራሳችሁን መርጣችሁ እንደዚህ በዚህ መልኩ ይመጣል። ዞሮ ዞሮ ለዚህ ብዙዎቻችሁ አዲስ አትሆኑ። አሁን ምንድነው በዚህ መልኩ ሲመጣልን እዚች ጋር የሴቲንግ ምልክት አለች የመጨረሻ ላይ በግራ እጃችሁ የመጨረሻ ቦተም ላይ
ይችን እንነካለን ማለት ነው። በጣም አሪፍ። ይችን ከነካም በኋላ ያው ጀነራል ቻናል አፕሎድ ዲፎልት አድ ካቴጎሪስ ፐርሚሽን ኮሚኒቲ ሞዴሬሽን እና አግሪመንት የሚሉ አሉ። እነዚህ የተደረደሩ ነገሮች። ከዚያ ምንድን ነው የምናደርግ? ኮሚኒቲ ሞዴሬሽንን ነው የምንነካ ማለት ነው። እኛ ኮሚኒቲ ሞዴሬሽን አሁን እዚህ ጋር ያሉ ወሳኝ ነገሮች አሉ። ይታያችኋል። አሁን እዚህ ብሎክድ ወርድስ ምን የሚል አለ። አሁን እዚህ እነዚህ አሉ። ሁለተኛዋ መስመር ላይ እናድርጋት። ዩዘር ማኔጅመንት የምትለዋል ያው እንደምታዩት በዚህ አለ። እዚህ ያው ቀለም የሰጠናቸው ሰዎች ናቸው። አሁን ይሄ የምታዩት ቀለም ነው። በዚሁ ትንሽ ስክሮል አፕ ስናደርገው በመሰረቱ አሁን ቀለም እግረ መንገዱን አሁን ቀለም ማጥፋት የተሳናቸው ከዚህ በፊትም የሆነ ቪዲዮ ሰርቼበታለሁ። ይኸው እነዚህ ቀለም የሰጠናቸው ሰዎች ናቸው። እነዚህ ጠቅላላ እዚህ አሁን የምታዩቸው እና በውስጥም አለ ሌላ። እዚች ጋር ኤክስ ምልክቷን መንካት ነው በቃ። እዚች ጋር የሆነች ኤክስ ምልክት የለችም እዚህ መጨረሻ ላይ፣ እሷን ስንነክተን ሴቭ ማድረግ ነው። ከዚያ ቀለሙ ይጠፋል ማለት ነው። አሁን ዋናው ነገራችን ምንድን ነው? ይኸው እዚህ ጋር ትታያችሁ ከሆነ አላቅም፣ የጥያቄ ምልክት ያለባት እቺ ሂድን ዩዘር የምትለዋ። ሂድን ዩዘር ማለት ብሎክድ ሀይድ የተደረገ የደበቅ ነው እንዳይመጣ ያደረግ ነው ወይም ብሎክ ያደረግ ነው ያገድ ነው ማለት ነው። አሁን ይኸው እዚህ ጋር ያለችዋ ትታያችኋለች። አይች ደብሊው ህዝብ ሐዋርያ የሚለው ሰው እኔ ላይ አሁን ብሎክ የተደረገ ግለሰብ ነው። ብሎክ አድርጌዋለሁ። አሁን ይህንን ሰው አን ብሎክ ማድረግ ብፈልግ ይችን ኤክሷን መንካት። ኤክሷን ለምሳሌ አያችሁት? አድ ሂድን ዩዘር የሚላል። ለምሳሌ ሰውን ሀይድ ማድረግ ብፈልግ እዚህ ጋር ቻናሉን ጽፌ ምን ትንለዋለሁ ማለት ነው። ከዚያ ምንድን ነው የሚቀረኝ? ሴቭ። አዩ ሴቭ ሴቲንግ ሴቭድ ታች ላይ ያለኝ። ተመልሰን እንየው። አሁን ይሄ ሰው አይኖርም። አሁን ከዚህ በኋላ እዚያ ላይ ገብቼ በያው በእርግጠኝነት የለም። ልመለስ። ኮሚኒቲ ሞዴሬሽን አንብሎክ አድርጌዋለሁ ማለት ነው። እሺ የመጀመሪያው እንትን ላይ አይደለም፣ ሶስት ነገሮች አሉ እዚህ ጋር ግራ እንዳይገባችሁ። ኮንቴንት ኮንትሮል፣ ዩዘር ማኔጅመንት እና ቻናል ጋይድ ላይን የሚሉ አሉላችሁ። ዘን እችን እዚህ ጋር እናደርጋለን ማለት ነው። ዩዘር ማኔጅመንት ላይ ነው ይሄን ነገር የምናገኘው እና የቀለም የምናገኝ እያችሁት። አሁን ሂድ ላይ ያለ ቅድም ኤች ምናምን ሐዋርያ የሚባል ኤች ህዝባር ሐዋርያ የሚባል ሰው አለ እንዴ? የለም። ሶ በዚህ መልኩ በድንገት አውቀንም ሳናውቅም ሀይድ ያደረግናቸውን ወይም ብሎክ ያደረግናቸውን ሰዎች አን ብሎክ ማድረግ እንችላለን ማለት ነው። ይህን ይመስላል እንግዲህ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲዳረስ ሼር አድርጉ። ለቻናሉ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ